አንድን ትልቅ ዓላማ ይዘን እጅግ በጣም በሚገርም ተነሳሽነትና ኢንስፓሬሽን የተንቀሳቀስን የነበረው ህልመኛ ሰው በማናውቀው መልኩ ሙሉ ተነሳሽነታችን ጠፍቶ ከምንም አይነት ተግባር ውጪ የምንሆንበት አጋጣሚ ይፈጠራል። እንዲህ አይነት ችግር ትልቅ ዓላማ ይዞ ለሚጓዝ አንድ ሰው አብዛኛው ጊዜ ይህንን አይነት ክስተት እንደሚያጋጥም ይታወቃል። ይህን አይነት ክስተት እንዲፈጠርብን የሚያደርጉ 6 ዋና ዋና ነጥቦችንና ራሳችንን ከዚህ ሁኔታ ሙሉ ለሙሉ አላቀን ወደ ተነሳሽነታችንና ወደ ህልማችን ማሳካት እንድንመለስ የሚረዱን 6 ሞተር ቀያሪ ነጥቦችን እንመለከታለን። እዚህ ቀጥሎ የምንመለከተው ተነሳሽነታችንን ሊያጠፉብን የሚችሉ ምክንያቶች ነው። ከነኚህ ነጥቦች መካከል አንደኛውና የመጀመሪያው የነርቭ ስርዓታችንና የአእምሮአችን መዛል ነው። ኒውሮሎጂካል ኤንድ ፊዚዮሎጂካል በርናውት። ይህ የነርቭ ስርዓታችንና የአእምሮአችን መዛል የሚያጋጥመን አብዛኛው ጊዜ ከፍተኛ ጉልበት ያለምንም እረፍት ለረጅም ጊዜ አእምሮአችንና አካላችንን ስንጠቀም ነው። ለምሳሌ አንድ መኪና ሁል ጊዜ በከፍተኛ ፍጥነት በቶፕ ስፒድ ብቻ የምናበረው ከሆነ ሞተሩ ይቃጠላል። ልክ እንደዚሁ እኛም መጀመሪያ ላይ በነበረን ጥልቅ የተነሳሽነት ስሜት ብቻ ተገፍተን እረፍት ሳንወስድ እንቅልፍ ሳንተኛ ራሳችንን ሳንንከባከብ ሲቀር አእምሮአችን በተፈጥሮ ራሱን ለመጠበቅ ሲል የማቆሚያ ቁልፉን በመጫን ሸትዳውን ያደርግብናል። ልክ በዚህ ጊዜ እኛ ምንም ነገር የማድረግ ፍላጎታችንን ይጠፋል። የሆነው ግን የስነ ልቦና ችግር ኖሮብን ሳይሆን የአካልና የአእምሮአችን ቀጥተኛ የድካም መገለጫ ነው ማለት ነው። ሁለተኛው ነጥባችን የውጤት መዘግየትና የቅዠት መሰበር ዲስሊዩስመንት ፌዝ። ይህ የሚከሰተው መጀመሪያ ላይ በነበረን የተነሳሽነት ስሜት ውስጥ ሆነን ዓላማችንና የምናገኘውን ስኬት በጣም በቀረበና በቀላል መንገድ እንደምናገኘው ነው የምናስበው። ነገር ግን ወደ ተግባር ገብተን ረጅም ርቀት ስንጓዝ እውነታው ሌላ ሆኖ እናገኘዋለን። እናም ጥረታችንን የቀጠልን ነገር ግን የሚታይ ትልቅ ለውጥ ወይም ውጤት ሳይመጣ ሲቀር አእምሮ እየደከምኩ ያለሁት በከንቱ ነው የሚል ጥርጣሬ ያድርበታል። ይህ ዘ ፕላቲዩ ኦፍ ላተንት ፖቴንሻል የመደበቅ አቅም ሜዳ ይባላል። ውጤቱ ወዲያው ስላልታየ ብቻ ጉዞው የቆመ ይመስልና ተስፋ የመቁረጥ ስሜት ውስጥ በመግባት ተነሳሽነታችን ይጠፋል ማለት ነው። ሶስተኛው ነጥባችን ውስጣዊ መነሳሳት ወደ ውጫዊ ግፊት መቀየሩ ነው። ኦቨር ጀስቲፊኬሽን ኢፌክት። ኢንትሪንሲክ ሞቲቬሽን ተነስተን የጀመርነው ነገር በከፍተኛ ጉልበት ስለነበረ የጀመርነው ነገርየው የተለወጠ ሲመጣ ወደ ግዴታና ወደ ውጫዊ ግምገማ ወደ ኤክስትሪንሲክ ሞቲቬሽን ይቀየራል። በዚህ ሰዓት ስራው የኔ ህልም ነው ከመባል አልፎ በሰው እይታ፣ በገንዘብ ወይም በግዴታ መለኪያ ውስጥ ያስገባናል። ይህ ሲሆን ያ የነበረን ነፃነትንና ደስታ ድራሹ ይጠፋብናል ማለት ነው። ስራው ክብደትና ሸክም መሆን ይጀምራል። አእምሮአችን ደግሞ በተፈጥሮ ሸክም የሆነበትን ነገር ማስወገድ ስለሚፈልግ ተነሳሽነቱ ሙሉ በሙሉ በማጥፋት ሸክም ሆኖብን ከነበረው ስራው ውጪ እንድንሆን ያደርገናል ማለት ነው። ኛው ነጥባችን ግልጽ ባልሆነ የዕለት ተዕለት መዋቅር መንቀሳቀስ ላክ ኦፍ ማይክሮ ሲስተም። ትልቅ ዓላማ ማስቀመጡ በጣም ጥሩ ቢሆንም ዓላማ ወደ ትናንሽና ተደራሽ የዕለት ተዕለት ተግባራት ወደ ማይክሮ ሀቢት ካልቀየር ነው አእምሮ መደናገሩ አይቀርም። ምክንያቱም መጀመሪያ ላይ የነበረንን ስሜት ሲቀዘቅዝ የሚቀጥለው እርምጃ ምን እንደሆነ በግልጽ ካልተቀመጠ አእምሮአችንን ግራ ይጋባል። የትኛው ላይ ላተኩር የሚለው ጥያቄ አእምሮአችን ስለሚጫነው ይህ ደግሞ ጭንቀትን ይፈጥራል። ጨነቅ ደግሞ ምንም ነገር ላለማድረግ ፕሮካስቲኔሽንን ይመርጣል። በመጀመሪያውኑ ዕለት ተዕለት በስርዓት የመመራት ልምድ ከሌለን በስሜት መነዳቱ ሲቆም ተግባራችን ሙሉ በሙሉ ይቆማል። አምስተኛው ነጥብ የስሜት መጋራትና የብቸኝነት ስሜት አይሶሌሽን ኤንድ ላክ ኦፍ አላይንመንት። ትልቅ ህልም ሲኖረን ብዙ ጊዜ የምንጓዝበት መንገድ ብቸኝነት የበዛበት ነው። ምክንያቱም በዙሪያችን ያሉ ሰዎች የእኛን ራዕይ ስላይረዱን ስለሚችሉ ብቸኝነትን እንመርጣለን። በዚህ ሰዓት ጉልበትንና ሐሳብን የሚጋራ የሚያበረታታ ወይም አብሮ ከኛ ጋር የሚሮጥ ከሌለ የብቸኝነት ስሜት ይሰማናል። የሰው ልጅ ደግሞ ማህበራዊ ፍጡር በመሆኑ የድጋፍና የጋራ መነሳሳት ስናጣ
ቀስ በቀስ የውስጥ እሳታችን እንዲጠፋ ምክንያት ይሆናል። ስድስተኛውና የመጨረሻው ነጥባችን ደግሞ ትርጉም የማጣት ወይም የህልሙ መለወጥ ሊሆን ይችላል። ኤግዚስቴንሺያል ሺፍት። አንዳንድ ጊዜ እኛ ራሱ ሳናውቀው በውስጣችን የነበረውን ፍላጎትና እሴት ቫልዩዋችን ተለውጦ ሊሆን ይችላል። ከጥቂት ወራት በፊት ትልቅ የነበረውን ዓላማ ዛሬ ላይ በውስጠ ታዋቂነት ትርጉሙ አጥቶ ሊሆን ይችላል። አእምሮ ይህ ነገር አያስፈልገኝም ብሎ ሲያምን፣ ነገር ግን እኛ በግድ ማድረግ አለብኝ ብለን ራሳችንን በማስገደድ ከፍተኛ የሆነ የውስጥ ግጭት ኮግኒቲቭ ዲሶናንስ እንፈጥራለን። ይህ ግጭት ደግሞ ጉልበታችንን ሙሉ በሙሉ ይመጥብናል። ይህ ሁኔታ ሰነፍ ስለሆንን ወይም ዓላማ ስላልነበረን ሳይሆን ያለ እረፍት ከፍተኛ ጉልበት ስለጨረስንና አእምሮአችን ራሱ ለማሳረፍ የሚጠቀምበት የመከላከል መንገድ ስለሆነ ነው። እናም አእምሮአችን ከዚህ የመከላከል መንገድ በመውጣት መጀመሪያ ወደ ነበረው ተነሳሽነት እንዲመለስ የሚያደርጉልን ወሳኝና ሞተር ቀያሪ ነጥቦች መካከል ደግሞ እነኚህ ስድስቱን እንመለከታለን። ከነዚህ መካከል አንደኛውና የመጀመሪያው ፍጹም እረፍትና አእምሮን እንደገና ማስነሳት ነው። ራዲካል ሬስት ኤንድ ሪሴት። መነሳሳት የጠፋው በአእምሮና በአካል መዛል በበርናውት ምክንያት ከሆነ መጀመሪያ ማድረግ ያለብን አእምሮአችንን አስገድደን ወደ ስራ መመለስ ሳይሆን ፍጹም የሆነ እረፍት መስጠት ይኖርብናል። አንድ ወይም ለሁለት ቀናት ያህል ስለ ዓላማችን፣ ስለ ስራ ወይም ስለ ስኬት ማሰብ ማቆም አእምሮአችንን ከዲጂታል መረጃዎችን፣ ከማህበራዊ ሚዲያና ከቪዲዮዎች እንዲርቅ በማድረግ ዶፓሚን ዲቶክስን መቀነስ በጣም ወሳኝ ነው። ሁሉም ማድረግ ያለብን ደግሞ እንቅልፍ መተኛት፣ ከተፈጥሮ ጋር መገናኘትና አእምሮ ምንም አይነት ግፊት ሳናደርግበት እንዲያርፍ በመፍቀድ የዶፓሚን ክምችታችን እንደገና እንዲሞላ መፍቀድ ይኖርብናል። ሁለተኛው ነጥባችን ደግሞ ለምን የሚለው ዋና ምክንያት ማደስ ነው። ሪኮኔክት ዊዝ ዩር ዋይ። መነሳሳት የሚመጣው ከዓላማችን ትልቅነት ሳይሆን ዓላማው ለኛ ካለው ግላዊ ትርጉም ነው። በመጀመሪያ ላይ ያንን ህልም ለመጀመር ያነሳሳን ትልቅ ስሜትና ምክንያት በድጋሚ ማግኘት ይኖርብናል። በማስታወሻችን ደብተር ላይ እነዚህ ጥያቄዎችን በግልጽ በመመለስ ይህንን ህልም ያለምኩት ለምንድን ነው? ይህ ዓላማ ከተሳካ በህይወቴና በመወዳቸው ሰዎች ላይ ያለው ለውጥ ምንድን ነው? ባይሳካስ ምን አይነት ጸጸት ውስጥ ልገባ እችላለሁ? የሚሉ ጥያቄዎችን በመመለስ ውበዙ በአእምሮአችን ውስጥ እንደገና ሲቀጣጠል የተኛው ጉልበታችን ይቀሰቀሳል ማለት ነው። በሶስተኛው ደረጃ ህልሙን ወደ ትናንሽና ጥቃቅን እርምጃዎችን መከፋፈል ነው። ማይክሮ ስቴፕስ ኤንድ ሎ ባሪየርስ ቱ ኢንትራይ። በትልቅነቱ ምክንያት አስፈሪና አሰልቺ የሆነውን ህልም ወደ ትናንሽ አእምሮአችንን ወደ ማይፈራቸው ጥቃቅን ተግባራት መከፋፈል እጅግ በጣም ወሳኝ ነው። በአጠቃላይ ግቡን ትተን የዛሬዋን የ5 ደቂቃ ወይም የ10 ደቂቃ ስራ ብቻ ማሰብ፣ ለምሳሌ ዛሬ ሙሉ ምዕራፍ እጽፋለሁ ከማለት ይልቅ ዛሬ ለ5 ደቂቃ ብቻ ቁጭ ብዬ አንድ ገጽ አነባለሁ ወይም አንድ መስመር እጽፋለሁ ብሎ መጀመር አእምሮአችንን ስራው እንዳንሰራው መቃወም ያቆማል። አንዴ ተግባር ውስጥ ከገባን በኋላ ግን መነሳሳቱ ራሱ በሂደት ይመጣል ማለት ነው። አራተኛው ነጥብ በስርዓት መመራት ቢውልድ ሲስተም። ዘላቂ ስኬት የሚመጣው ስሜት በማይኖርበት ጊዜም እንኳን ስራውን እንድንሰራው በሚያስገድደን የዕለት ተዕለት ስርዓት በሲስተም ስንኖር ነው። ምክንያቱም ደስ ሲለኝ ነው የምሰራው ከማለት ይልቅ ደስ ቢለኝም ባይለኝም በየቀኑ ከጠዋት 3 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ ይህንን ተግባር አከናውናለሁ የሚል የማይናወጥ የጊዜ ሰሌዳ ማውጣት ያስፈልጋል። ምክንያቱም ልማድ ከስሜት በላይ ኃይል ስላለው ነው። ባዮቹ ምን እንደሚሉ ታውቃለህ? ልማድ ከሰይጣን ይበልጣል ይላሉ። አምስተኛው ነጥብ ትናንሽ ስኬቶችን ማክበር ሴሌብሬት ስሞል ዋይንስ። አእምሮአችን ትልቅ ውጤት ላይ ብቻ ካተኮረ ጉዞው ረጅም ስለሚሆንበት በቀላሉ ይደክማል። ተነሳሽነታችን ለመመለስ የዕለት ተዕለት ትናንሽ ስኬቶችን የሚያመጡልን እርካታ ማጣጣም ያስፈልጋል። ለምሳሌ በቀን ውስጥ ያቀድካትን አንዲት ትንሽ ተግባር እንኳን ስታጠናቅቅ ራስህን አመስግነህ ወይም እውቅና በመስጠት ይህንን ሰርቼ ጨርሻለሁ የሚለውን ስሜት በአእምሮአችን ውስጥ የድል ስሜት ሴንስ ኦፍ ፕሮግረስ ስለሚፈጥር ለቀጣዩ ተግባር የበለጠ ጉልበትና መነሳሳት እንዲኖረን ያደርጋል። ስድስተኛውና የመጨረሻው ሞተር ቀያሪ ነጥብ አካባቢና ማህበራዊ ክበብን ማስተካከል ነው። ኢንቫይሮንመንት ዲዛይን። የሚገኝበት ቦታና አብረውን ያሉ ሰዎች የውስጥ እሳታችን ሊያቀጣጥሉ ወይም ሊያጠፉብን ይችላሉ። ስለዚህ የስራ ቦታን ማስተካከል፣ ንጹህና ስራ የሚጋብዝ ማድረግ ወሳኝ ነው። ከሁሉም በላይ ደግሞ ሐሳባችን፣ እምነታችንና ትልቁ ራዕያችንን የሚጋሩ በጉልበትና በተግባር የሚንቀሳቀሱ ሰዎች
መረጃዎችን መፈለግ፣ መጽሐፍትን ማንበብ፣ ስኬታማ ሰዎችን መከታተልና አዎንታዊ የሆኑ መረጃዎችን ወደ አእምሮአችን ማስገባት የጠፋውን ተነሳሽነታችን በከፍተኛ ሁኔታ ይመልስልናል። መጨረሻ ደግሞ ፍጹም የሆነ ስሜት ውስጥ ለመግባት እንዳትጠብቅ፣ ይልቁንም በጣም ትንሽ ከምትባል ተግባር ዛሬውኑ በመጀመር ጉልበታችንን በሂደት እንዲያድግ ማድረግ ይኖርብናል። የዛሬ ቆይታችን ይህንን ይመስላል። አብራችሁ ስለቆያችሁ በጣም ደስ ብሎኛል። ወደ ከፍታችሁ እንድትመለሱ ተመኘሁ። ቸር ሰንብቱ ባይ